ቲክቶከር አዶናይ $320,000 ለልብ ህሙማን ማሰባሰቡ ለብዙዎች መነጋገሪያ ሆኗል። ድምፃዊት ቬሮኒካ አዳነ ስሜን በማህበራዊ ሚዲያ ያጠፉትን ግለሰቦች በህግ እንዲጠየቁ ክስ ጀምሬያለሁ በማለት በሴፉ ሾው ተናግራለች። ኮሜዲያን እሸቱ ህገወጥ ቡድኖች በውጭ ሀገር ፕሮሰስ ጉዳይ በስሜ ወጣቶችን ገንዘብ እያጭበረበሩ ይገኛሉ በማለት በአባይ ቲቪ ፕሮግራም ሐሳቡን ገልጿል። ክቡራትና ክቡራን ውድ የቻናሌ ቤተሰቦች እንዴት ከረማችሁ? ለዛሬ ይዤላችሁ ወይም ደግሞ ዛሬ የምንነጋገርባቸው ቪዲዮዎች እነዚህን ይመስላሉ። ቪዲዮዎቹን ካያችሁና ከተመለከታችሁ በኋላ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮዎቹ እናልፋለን። ይህ ያፌት ኢንተርቴይንመንት ነው። እንግዲህ ምንድነው ሰሞኑን አዶናይ በአሜሪካ ቆይታው ወደ $320,000 ለልብ ህሙማን ማሰባሰቡ በይፋ ወጥቶ በጣም ህዝቡን እያነጋገረ የሚገኝ ሐሳብ ነው እና በዚህ ቆይታው ላይ እንግዲህ አንዳንድ ሐሳቦች በመድረክም ላይ ሲሰነዝር ቆይቷል። እስቲ አዶናይ ያጋራንን መረጃ አብረን እንመልከት። በተጀመረ በአጭር ቀን ውስጥ እንግዲህ አዶናይ በእውነት ከእግዚአብሔር ጋር $320,000 አሳቷል። ያለናል አድናቂዎች በእውነት በጣም የሚያስደስት ስራ ነው የሰራው። አብራችሁ ስትጸልዩለት የነበራችሁ አብራችሁ ብዙ ነገር ስትደግፉት የነበራችሁ መላ ኢትዮጵያ በመጨረሻም እንግዲህ አዶናይ በድል አጥናቆታል ይባላል። ግን ገና ብዙ ስራ እሰራለሁ ስላለ ጠብቁት። $320 $320 ማለት ነው። $320,000 ደክሞኛል። ይህ $320,000 ከመሳካቱ በፊት የማይሆን ውስጥ አብሮ ሰው አኮራሽቶት ነበረ፣ ግን አልተሳካለትም። ስለዚህ ዋናው ነገር ፍቅር ይበልጣል። ሰላም እንዴት ናችሁ? የሀገሬ ልጆች ደህና ናችሁ ወይ? ቴንኪዩ ስለመጣችሁ አክብራችሁ። በጣም ነው የምታምሩት ሁላችሁም። እንግዲህ ትንሽ በእንግሊሽ መናገር እፈልጋለሁ ቢካዝ አሁን ኢንተርናሽናል መሆን ያለብን ሰዓት ነው። በጀመርነው ሁሉ በዓለም ሁሉ መድረስ አለብን። የታዘብኩት አንድ ነገር ቢኖር ያለፈው ሳምንት ኢንተርናሽናል መሆን እንዴት ቀላል እንደሆነ ነው። ቢካዝ በጣም ብዙ ተከታዮች አሉኝ በሶሻል ሚዲያ። ሁላችንም ደግሞ አንድ አይነት ዓላማ ነው ያለን። አብረን ነው የምንንቀሳቀሰውና የማንቆጣጠረው የማንደርስበት ደረጃ የለም። አብረን ከተንቀሳቀስን ልብ ብላችሁ ካስተዋላችሁ ዲላን ፔጅ ወደ 18 ሚሊዮን ፎሎወር ያለው ቲክቶከር ዜና ሪፖርት ያደርጋል። በጣም ትልቅ ተጽዕኖ አለው በዓለማችን። በጣም ከሱ ጋር እያወራው እገኛለሁ። ወደ ሜይ 15 ደግሞ ወደ ኢትዮጵያ ይዤው እሄዳለሁ። ለንደን ሄጄ አብረን ነው የምንሄደውና ይህ ያደረግነው ደግሞ ያስተዋልኩት እኔ ብቻ አይደለሁኝም። ከ100,000 በላይ ሜንሽን የደረሰው በአንድ ቀን ውስጥ ማለት ነው። አስቡት፣ በአንድ ቀን ውስጥ አይቶት የማያውቅ ደንግጦ ለራሱ ሲመልስ እና ይህ አይነት ኃይል እንዳለን እያወቅኩኝ ግዴታ ኢንተርናሽናል መውጣት አለብን ግዴታ። እና አሁን በእንግሊዝ ልጨምር ነው የታባቱ። እሺ እንደተመለከታችሁት እንግዲህ አዶናይ ከብሩ ስንነሳ በጣም ልፋት ይጠይቅ ነበረ። በውጭ ሀገር በጣም ብዙ መሰናክሎች፣ ኦብስታክሎች ገጥሞት ነበረ እና በዚህ ጉዞ ላይ እና በዚህ ገቢ ማሰባሰቢያ ላይ አንዳንድ አላስፈላጊ ፔጆች ይወጡና አላስፈላጊ ህገወጥ ነው፣ እውቅና የለውም፣ ጀስት ከኛ ፍቃድ ውጪ ነው የሚሉ በጣም ብዙ ነገሮች ወጥተዋል እና በባለፈው ቪዲዮ አጋሪቻችሁ ነበር እና ነገር ግን አሁን ላይ በትልቅ ስኬት ኢቭን የተለያዩ ባለሀብቶችም ይሁኑ የመንግስት አጋሮች ከመንግስት ጋር ሼር ሆኖ የሚሰሩት ግለሰቦች በጣም ይህንን ሐሳብ እንደግፋለን በማለት በጣም ብዙ ብር ተሰባስቧል። ይሄ ብር ደግሞ ወደ $320,000 ነው። እንግዲህ በእኛ ስትመጡት ወደ 50 ምናምን ሚሊዮን በቃ ኤክስፔክቴሽን ነው፣ በኔ ኤክስፔክቴሽን ነው ወደ 50 ምናምን ሚሊዮን ኦሬዲ የሚመጣው እኔ በኤክስፔክቴሽን እንኳን ስናነሳው ማለት ነው። እና ይሄንን ስናየው ከአንድ ወጣት ወይም ደግሞ ከአንድ ግለሰብ በዚህ ልክ ተሯሩጦ ነገሮችን አስተባብሮ እዚህ የማድረስ ነገር ስናየው በጣም እጅግ የሚያስመሰግንና በቃ ማለት ማንም ሰው ሊሞክረው የማይችል ነው። ምክንያቱም አዶናይ ሳይመጣ በፊት በጣም ብዙ
ሰዎች ሞክረውታል፣ ነገር ግን አልተሳካም። አሁን ግን ጀስት ኢቭን ቢልጌትን ጨምሮ 25 ወጣቶችን ለማሳከም ቢልጌት ራሱ በቃሉ ራሱ ገልጿል ማለት ነው። እና ኦሬዲ አሁን ይሄ የተሰባሰበው ጥሬ ብር ነው ቀጥታ ማለት ነው። እና ይሄ ደግሞ ስንት ህፃናቶችን ስንት የልብ ታማሚ የሆኑትን ሰዎች ያድናል ስንል እንዲሁ በቀላል የሚገመት ነገር አይደለም እና እንዲሁ በቀላል የምናየው ነገር አይደለም። ስለዚህ ይሄ ወጣት በዚህ እንትን ያለማንም አጋር ያለማንም ድጋፍ በራሱ የራሱን ህይወት እኮ ሊኖር ይችል ነበር። ነገር ግን በራሱ ተነሳሽነት እዚህ ጋር ደርሶ ስናይ እንደ ኢትዮጵያውያን ልንኮራ የሚገባበት ነገር ነው ማለት ነው። እና ዴይላን ፔጅ የሚባለው ደግሞ በጣም ትልቅ ወደ 20 ሚሊዮን ሊጠጋ የደረሰ አለ የተባለ የዜና አቅራቢ ነው፣ ማህበራዊ ሚዲያ ዜና አቅራቢ ነው። እና በዚህ ልክ ደግሞ እሱ በቃ የኢትዮጵያንን መተባበር የኢትዮጵያንን የእርስ በእርስ ፍቅርና በቃ ተባብሮ የሆነ መፍትሄ የመፍታትን ጉዳይ ሲያይ በጣም እስከዛሬ አይቶት የማያውቀው እንትን ነው ማለት ግብረ መልስ ነው ኦሬዲ ከኢትዮጵያውያን እየተጻፈለት ያለው እና ወደ ኢትዮጵያ ለመምጣት ዝግጁ ሆኖ በቃ ሁሉም ነገር ጨርሶ ኢትዮጵያንን ሄጄ መጎብኘት እፈልጋለሁ ብሎ ሐሳቡን በራሱ ሚዲያ ተናግሯል። እና ይህን ስናይ ደግሞ ከአይሾ ስፒድ ጀምሮ ብዙ ነገሮችን አይተናል። አይሾ ስፒድ ኢትዮጵያ መጥቶ ከሄደ በኋላ ብዙ ነገሮችን ታዝበናል። ብዙ ኢትዮጵያ ውስጥ የተቀየሩ ነገሮች አሉ። አሁን ደግሞ ዴይላን ሲመጣ በተወሰነ ፐርሰንት የኢትዮጵያ ገጽታ በጥሩ መልኩ ይነሳል ብለን እናስባለን ማለት ነው። ስለዚህ ሁላችንም ከአዶናይ ጎን መቆም ከታመሙ ኢትዮጵያውያን ልብ ታማሚ ህፃናቶች ጎን ልንቆም ይገባል። የተቻለን ደግሞ ካለን ነገር ላይ ጊፍትም ይሁን መስጠት ይኖርብናል ማለት ነው። ስለዚህ አዶናይ ሊመሰገንና የሚበረታታ ነገር ነው እየሰራው የሚያስብል ነውና በጣም ብዙ ወጣት እንትን በማህበራዊ በተለያዩ አገሮች በጣም አሜዚንግ ሆኑበታል አዶናይ ላይ ማለት ነው። ስለዚህ ልጃችንን ለተሻለ ነገር እንትን እንዲደርስ ደረጃ ላይ እንዲደርስ የኛም ድጋፍ ያስፈልገዋል ባይ ነኝ። ከዚህ በተለየ ደግሞ ያው ቬሮኒካ ሰሞኑን አውራ ጎዳና ላይ እንትን ስትል ነበር፣ አይታችሁ ከሆነ ኮንሰርት ስታቀርብ ነበረ። በኮንሰርቱ ሰዓት ደግሞ መገናኛ ወደ መተባበር ህንፃ አካባቢ ነው መሰለኝ የጎዳና ላይ እንትን የሙዚቃ ኮንሰርት አቅርባለች። በዛ ሰዓት ላይ በጣም አላስፈላጊ ትችቶች ሲያደርሱባት የቆዩ ሰዎች አሉ። እንደገና ደግሞ ከሙሉዓለም ጌታቸው ጋር በምትሰራው ፊልም አንዳንድ አላስፈላጊ እንትኖች ከፔጆች የተለያየ ስም የማጥፋት ስራ ሲሰሩ ቆይተዋል እና በዚህ ጉዳይ ላይ እሷ የሰጠችው ሀሳብ አለ። እስቲ የእሷን ሀሳብ እንመልከት። በጭራሽ አሁን ከኮንሰርቲም ከምንም በላይ የሚበልጥብኝ ይሄ ጉዳይ ነው። ህግ ደግሞ መከበር አለበት። ከህግ ሁላችንም ከህግ በታች ነን። እኔ እንዲህ ነው አልልህም፣ ቃል እምገባላችሁ ግን እውነታውን ይዤ ከፍርዱ ጋር እዚህ ወንበር ላይ እንደምናገር ቃል ገባላችኋለሁ። ስለዚህ ይሄ ለብዙ ሰዎች መልስ ለብዙ ሰዎች ትምህርት ስለሚሆን ህግ የያዘው ጉዳይ ነው። እንዲህ ብዬ መናገር አልፈልግም፣ ግን ቃል ገባላችኋለሁ ውጤቱን ይዤ እዚህ እመጣለሁ። የብዙዎች ጥያቄ ስለነበረ ነው። ምክንያቱም አዲሱ ሲኒማ ላይ አብራችሁ ሰርታችኋል። ጎን ለጎን ደግሞ የሆኑ ሰዎች ደግሞ በዚህኛው መንገድ እንዲታወቅ ጉዳይ ይፈልጋሉና አሁን እንደነገርሽኝ ከሆነ በጉዳዩ ላይ በቃ ጠለቅ ያለ አስተያየትና ምላሽ መስጠት የምፈልገው ከፍርድ በኋላ ነው አይነት ነው ምላሽ። ምክንያቱም ይሄን ነገር ወተው ፊታቸውን ሸፍነው ወይም ሌሎች ሰዎች ቀላል ነው ግልጽ አድርጌ የምነግራችሁ እውቅና ፍለጋ ነው፣ መታወቅ ፍለጋ ነው። እኔ ደግሞ ለነሱ እውቅናቸውን ፌመስ እንዲሆኑ እድል መስጠት አልፈለኩም እንጂ የዛን ዕለት ይሄ ተወራለት በጣም የሚሰቀጥጡ ማስረጃዎች እጄ ላይ አሉ። በጣም ነው የምነግርህ እና እነሱን አውጥቼ እነሱንም መና ማስቀረት እችላለሁ። ግን ለምን በዛ ልክ እኔ ሰወርዳለሁ? ህግ አለ፣ ሀገሪቱ በህግ ነው የምትተዳደረው። ስለዚህ ወደ ህግ ቀጥታ ነው የወሰደው። ስሜ ያላግባብ ጠፍቷል። እና ይሄ ደግሞ ልክ አይደለም። ለሌሎችም ትምህርት እንዲሆን ስለምፈልግ ይሄን ጉዳይ በዚህ ሰዓት ከሁሉም ነገር ቅድሚያ የምሰጠው ይሄ ነው። አብረን እንደተመለከታችሁት ባለፈው በሚዲያ ላይ ከሙሉዓለም ጌታቸው ጋር ከአርቲስት ሙሉዓለም ጌታቸው ጋር በፊልም ጉዟ ላይ አንዳንድ ሲኖች ለማስታወቂያም ቢሆን ይለቀቃሉ በማህበራዊ ሚዲያ ላይ ማለት ነው። እና እዛ ላይ የተነሱት ነገሮች የሙሉዓለምን
ሚስት ጀስት እንደቀማቻት ሙሉዓለም ጋር ፍቅር እንደጀመሩ ጀስት እንደዚህ ያለ ነገር በጣም ተወርቶ ነበረ እና እነዚህን ወጣቶች ምንም እኔ በጣም ያዘንኩበት ነገር ስለሆነ ስም በማጥፋት ጉዳይ እያንዳንዱን መረጃ በመረጃ እያንዳንዱን ፔጅ ጭምብል አድርገው ብዙ ነገር ሲሰሩ ያሉ ሰዎችን ከፖሊስ ጋር ወይም ደግሞ ከህግ ጋር ለፍርድ እንዲቀርቡ ብዙ ስራ እየሰራ ነው። ይሄን ደግሞ ማረገው እንደኔ ያሉ ስማቸው የሚጠፋ አርቲስቶች ወይም ደግሞ ሌላ ታዋቂ ግለሰቦች ከዚህ በኋላ እንደዚህ አይነት ድርጊት እንዳይደርስባቸው ይሄ ትምህርት ሊሆን ይገባል። በኢትዮጵያ ውስጥ ጀስት እንዲህ አይነት ነገሮች መቆም አለባቸው። ማህበራዊ ላይ ሚዲያ ላይ ያልተለመዱ የሆኑ ስም የማጥፋት እንትኖች ፔጆች ከዚህ ነገራቸው ሊቆጠቡ ስለሚገባ ከሁሉ ስራ አስቀድሜ የምሰጠው ጉዳይ ነው ብላ ነው እንግዲህ ሐሳብ የሰጠችው። ይሄን ደግሞ እኛም የምንደግፈው ነገር ነው። ስለዚህ ምክንያቱም እኛም እንዲህ ስንሰራ አላስፈላጊ የሆኑ ፔጆች አሉ በማህበራዊ ሚዲያ ላይ በዩቲዩብ፣ በፌስቡክ፣ በቲክቶክ እና በተለያዩ እንትኖች በቃ ለእውቅና ሲባል ብዙ ነገር የሚሰሩ እንትኖች አሉ፣ ቻናሎች አሉ። ስለዚህ እነዚህ ቻናሎች ደግሞ ከእንደዚህ አይነት ነገር እንዲቆጠቡ ብዙ ጊዜ ስንጨው ነበረኛም። ስለዚህ እኛም እንደግፋታለን ቬሮኒካን ማለት ነው። ምክንያቱም በባለፈው ቪዲዮ ስማቸውን እያጠፉ የሙሉዓለምንም የእሷንም እያጠፉ ባሉበት ሰዓት ሁላችንም ስንጨው ነበረ። ምክንያቱም እውቀቱ ያለው ሰው ቢያንስ ፊልም ነው ብሎ መገመት ያስፈልጋል። ከምንም እውቀት ነፃ የሆኑ ሰዎች በየራሳቸው ፔጅ እየገቡ አላስፈላጊ የሆኑ ጽሁፎችን እየጻፉ ንግግሮችን እየተነጋገሩ አርቲስቶች እንዲጠሉ ወይም ደግሞ ተዋናዮች በቃ ከህዝቡ የሆነ ያልሆነ ፊድባክ እንዲመጣ የሚሰሩ ግለሰቦች አሉ። እነዚህ ግለሰቦች ደግሞ ከነመጨረሻው ከእንደዚህ አይነት ድርጊታቸው እንዲቆጠቡ ግዴታ ክስ ያስፈልጋል ወይም ደግሞ ለህግ ቀርበው በህግ የሚገባቸውን ጥራት መወሰድ አለበት የሚል። ስለዚህ እኛም ይህን ሀሳብ ልንደግፋት ይገባል። የተለያዩ ዩቲዩብ ቻናል ያላችሁም ሰዎች ወይም ደግሞ ቲክቶክም ላይ የምትሰሩ ትላልቅ ፔጆች ይህንን የቬሮኒካን መልስ ልትደግፉትና ለሌላ ሰው ልታጋሩ ይገባል የሚል ሀሳብ ነው ያለው። ከዚህ በመቀጠል ደግሞ ኮሜዲያን እሸቱም ወደ ውጭ ወደ ካናዳ ምናምን የተለያዩ ፕሮሰስ በራሱ የሆነ ወኪል ወስዶ ህጋዊ ወኪል ወስዶ እየሰራ የሚገኝ ነውና በሱ ስም በጣም ብዙ ግለሰቦች በግሩፕ ተደራጅተው እሸቱ ነው ወኪላችን እያሉ የተለያየ ነገር እየተቀበሉ ገንዘቦችን እየተቀበሉ ወጣቶችን እያሰቃዩ የሚገኙ አሉ። እና በዚህ ጉዳይ ላይ እሸቱ ምን አለ የሚለውን ነገር አብረን እንመልከት እስቲ። በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም ማለት ሄሎ፣ ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። ካናዳ መሄድ ፈልጌ ነበር። እሺ፣ ይቻላል። እሸቱ ነው አይደለም የሚልከው? ልክ ነህ፣ ግን አሁን እኔ እሸቱ አይደለም ማናጀር ነኝ። የእሱ ማናጀር ነህ? አቶ ልዑል ቻሌ ይባላል። እሸቱና እኔ ተባብረን ያመጣነው የስራ እድል ነው። ማለትም ይሄ በክሬዲት ነው። ምን ያስፈልገኛል? ፓስፖርት አለ? ፓስፖርት የለኝም። ፓስፖርት ማውጣት ይኖርብሃል። እስከዛ ግን እድሉ ያልፋል። መደበኛ 45 ቀን በላይ ስለሚቆይብህ ለማውጣት እናንተ ታግዙኛላችሁ? ማውጣት ትችላለህ እኛ ጋር። ስንት ብር ነው? ልዩነት አለው። ዋጋ ነው ይህን ያህል አይደለም ልዩነቱ። በምን ያህል ቀን ነው እንዲወጣ የፈለከው? በ2 ቀን አለ፣ በ5 ቀን አለ። በ5 ቀን ነው፣ ችግር የለም። 13,000 ብር። 13,000 ብር ቅድመ ክፍያ? ፓስፖርት ቅድመ ክፍያ ተከፍሎ ነው የሚወጣው። ከዛ ግን ይወጣልኝ አይደል? ለምን አይወጣልህ? ይወጣልሃል። አሻራት ፋይዳ አለ አይደል? አለኝ። በጣም ጥሩ። እሱን ትልክልኝና ቴሌግራም ላይ አክቲቭ እናደርግልሃለን። የት ሀገር ነዋሪ ነህ? እኔ ባህር ዳር ነኝ። ባህር ዳር። ባህር ዳር ኢሚግሬሽን ቀበሌ 13 ታውቀዋለህ? አውቀዋለሁ። እዛ 13 አውቀዋለሁ። እዛ ትሄዳለህ። ቀን እናመቻችልሃለን። ለኃላፊው እኛ እንደውላለን። ገብተህ አሻራ ትሰጣለህ። በ2 ቀን ልዩነት ውስጥ ያው ፓስፖርት ይመጣል። በፖስታ ቤት ነው፣ እዛ አይደለም የምትረከበው። በፖስታ ቤት ነው የምትቀበል። ወረቀት ይሰጣል። ያን ወረቀት ወስደህ በፖስታ ቤት ትቀበላለህ። ፕሮሰሱን ደግሞ መጀመር ከፈለክ ቀጥታ ወደኛ እንዲመጣ ማድረግ ይቻላል። ፓስፖርት ስለ ኢሚግሬሽን እዛው ነው የምከፍለው ብሩን ወይስ አይደለም? ብር ቅድመ እኛ ነው የምንከፍለው። ለእናንተ ነው የምከፍላችሁ? እኛ ነው ክፍያ የምንፈጽመው። የብዙ ሰው ነው ከባህር ዳር የእንጅባራ ሰዎች፣ የጎንደር ሰዎች ባህር ዳር መጥተው ስለሚያወጡ እኛ ነው ክፍያ እየፈጸምን የሚያወጡት።
የት ነው በዛ ዲስካውንት ለእናንተ ይወጣላችሁ። ፈጣን ሲጀምር ባህር ዳር ያወጡላችሁ። የት ነው የምመጣው እኔ? አዲስ አበባ አታውቀውም? ካናዳ ቆንጽላ ጽሕፈት ቤት? አይ መጥቼ አላውቅም። መልካም ችግር የለውም። ለማንኛውም ፋይዳ ትልላክልኝና አክቲቭ አድርግልሃለሁ፣ እደውልልሃለሁ። በጣም ደስ ይላል። እሺ መቼ ልምጣ? ከባህር ዳር ብለህ ቴሌግራም ላይ መታወቂያን ፎቶ ላክ። እሺ ቴሌግራም የለኝም። ለዛ እኮ ነው አንተ ትንሽ ስልክ የምትጠቀመውና የቁጥር ስልክ ነው የምትጠቀመው። እሺ መልሼ ልደውልልህ መልሼ ልደውልልህና የፋይዳ ቁጥርን ትነግረኛለህ። ችግር የለውም። የኮሜዲያን እሸቱ ነኝ ማናጀሩ ነኝ ስትል ሰምቼ ነውና እኔና አንተ እንተዋወቅ አይደል? እኔ ኮሜዲያን እሸቱ ነኝ። እኔና አንተ የት ቦታ ነው የካናዳ ጉዞ የጀመርነው? ለምንድን ነው በስሜ የምትነግደው? አልነገርኩም። ሲጀመር ኮሜዲያን እሸቱ አይደለም አንተ። በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም አንተ። ኮሜዲያን እሸቱ አሁን ዱባይ ነው ያለው። እርግጠኛ ነህ? ኮሜዲያን ከዛ ተቀብዬ ለምን በስሜ ታጭበረብራለህ አልኩት። አንተ ኮሜዲያን እሸቱ አይደለም፣ ኮሜዲያን እሸቱ ዱባይ ነው አለኝ። ልሄድ ነው አሁን ዱባይ። እስቲ ቼክ ልፈልገው ነው እሸቱ። የት ነኝ አላልክ? 90,000 አስገባ እንደዚህ ብቻ 90 ደረሰ የከፈለው። ከዛ 200,000 የሆነ ነገር ጠየቁት ማለት ቀጥሎ የሆነ ስም ይሰጡና 200,000 ሲሉት በቃ እሺ በአካል መጥቼ ልክፈል አላቸው ሲል አይ በአካል መምጣት አትችልም ቆንስላ እንደዚህ አሉ ያንን። ስለዚህ በቃ መልሱልኝ ብሬና አለ። መልሱልኝ ሲል ምን ቢሉት ጥሩ ነው አንቺ በጣም ከባድ ናቸው። መልሱልኝ ይላል። ችግር የለም ገንዘብ ይመለስላል ግን 20% ትቀጣለህ አሉት። እሺ ልቀጣ እኔ 20% ቀጡኝና መልሱልኝ። በቃ ያው ከአካውንታችን ብር ካንተ አካውንት ላይ መቀነስ አንችልም 20%ቱን አንተ አስገባ ሙሉውን እንመልስልሃለን አሉት ማለት ነው። ከዛ ሰውየው ይሄንን የባነ ነው በቃ እጅን ሲሉት ዶንኪ ቲዩብ ስልክ መፈለግ ጀመረ። ከዛ እኛ ስልካችን እንግዲህ ይታወቃል ሚዲያ ላይ ምናልባት እንደው በዚህ አጋጣሚ የዶንኪ ቲዩብ ስልክ ነው የዶንኪ ቲዩብ ቢሮ ሲባል የኛን የድሮ ቢሮ ይጠቁማሉ። የሚገርምሽ ብር ከበሉ በኋላ እኔ ያቀረብኩትን የጉዞ ወኪል እሱ ቢሮ ሂዱ ይሏቸዋል። የኛ ቢሮ ነው ብለው ማለት ብር ከበሉ በኋላ ኢማጂን እዛ እየደሰው ያለቅሳል የጉዞ ወኪሉ ቢሮ ማለት ነው። ከዛ መጣ ሰውየው ደወለና አለው መጣ። ሌሎችም እንደዚህ ማስረጃቸውን ሰብስበው አመልክተናል ለፖሊስ። ግን አሁን ነገሩ የሚቆም አይደለም። ለምሳሌ ይሄን ሳብራራ ከዚህም ላይ አሁን የሚቆርጡት አለ ባይዘው ከዚህችም አሁን ይቆርጡና ስለዚህ እኔ ምን ማድረግ ጀመርኩ አግሬሲቭሊ የአይ ስልጣናዬን ሲጀምር በዛውም ግንዛቤ እንደውም ኑና ወሰዱ ማለት ጀመርኩ። እንግዲህ እንደተመለከታችሁት ያው ብዙ የደሃ ልጆች ያልፍልናል ብለው ወደ ውጭ ሀገር ብንሄድ ወደ ምዕራብ ዓለም ብንሄድ ወደ አውሮፓ ብንሄድ ያልፍልናል ብለው ንብረታቸውን ሽጠው የተለያዩ ከእናት መቀነት ከደሃ እናት መቀነት ተፈቶ የወጣውን ብር እንዲህ ባላስፈላጊ በተደራጁ ወረበላ ወጣቶች ወይም ደግሞ ህገወጥ ቡድኖች በሰው ስም እየነገዱ በታዋቂ ሰዎች ስም እየነገዱ ጀስት ህዝቡን ወጣቱን መና እያስቀሩ ያሉ አሉ። ስለዚህ እንግዲህ እንደተመለከታችሁት በጣም እሸቱ ማለት በጣም ትልቅ ሰው ነው። በጣም በሀገር ደረጃ የሚታወቅ ነው እና በዚህ ደረጃ ደግሞ እሱ በሱ ስም ማጥፋት ማለት ነው። እንግዲህ በሱ ስም በጣም ብዙ ወጣቶች ተበልተዋል ማለት ነው። ስለዚህ ይህን ስታዩ እንደ ማንኛውም ኢትዮጵያ የሚያሳዝን እንደዚህ አሁን ከእንደዚህ አይነት ሰው ወጣቶች ብር ተቀብለው ኑሯቸውን የሚገፉ በማጭበርበር ወይም ደግሞ እንደዚህ በቃ በሰው ላይ ግፍ በመስራት ህይወታቸውን የሚኖሩ ግለሰቦች አሉ። እነዚህ ግለሰቦች እንዲህ ወደ ማህበራዊ ሚዲያ እያጋለጡ ለህግ እየሰጡ አብዛኛውን ወጣት ወይም ደግሞ ህዝቡን ካላስፈላጊ እንደዚህ ህገወጥ ሰዎች መጠበቅ ግዴታ ነው የሚል ሀሳብ ነው ያለውና እንደ አጠቃላይ ስጠቀልላችሁ እንደው በማህበራዊ ሚዲያን ለደና ነገር ብንጠቀም የሰውን ስም ከማጥፋት ወንጀል ከሚሰራበት እንደው ጥሩ ነገር እየሰራን ራሳችን ብንቀይርበት የተሻለ ነው እና ሁላችሁም ደግሞ አብዛኛው ሰው የራሱን ጥሬ ላቡን ሰርቶ ቢኖር ምን ችግር አለው? ለእውቅና ሲባል የሰዎችን ስም እያጠፉ መኖር፣ ለእውቅና ሲባል አላስፈላጊ ነገር ውስጥ መግባት ጥሩ አይደለም፣ መስዋዕት ያስከፍለናል የሚል ሐሳብ ነው ያለኝ። ክቡራትና ክቡራን ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ጭብጥ ሐሳብ ይሄንን ይመስላል። ባነሳሁት ጉዳይ ላይ ሐሳብ መስጠት የምትፈልጉ ፋሚሊዎች ከታች ኮሜንት ባር ላይ መጻፍ ትችላላችሁ። በሚቀጥሉት ቪዲዮዎች እስከምንገናኝ ድረስ እኔ ከወዲሁ ተሰናበትኩኝ። ይህ ያፌት ኢንተርቴይንመንት ነው።